የአማራ ፋኖ ኃይሎች ከፍተኛ ተጋድሎ በማድረግ ሰበር የድል ዜና አሰምተዋል። የአማራ ፋኖ ኃይሎች በመንግስት ጥምር ኃይል ላይ ወስዶታል በተባለው እርምጃ ትልቅ ድል ተመስክሯል። በሸዋ ቀጠና ከፍተኛ የሆነ ውጥረት መቀስቀሱን ተከትሎ ደግሞ ጀነራል አበባው ታደሰ ሸዋ መግባቱ ተረጋግጧል። አርበኛ ሀብቴ ወልዴና አርበኛ ዋርካው ምሬ ወዳጆም ታሪክ ሰርተዋል። ወልቃይትን በተመለከተ የተሸረበው ታላቅ ሴራም ተጋልጧል። ከጎንደር ቀጠና ደግሞ ሰበር መግለጫ ተሰጥቷል። በዝርዝር እንመለከተዋለን። አማራ ፋኖና የመንግስት ኃይሎች ትንቅንቅ ተጠናክሮ ቀጥሎ ውጊያዎች ተደርገዋል። እንደ ምንጫችን ገለጻ ትላንት በተደረገው ጦርነት በተለያዩ ግንባሮች በፋኖ በኩል ድሎች ተመስክሯል። ከአማራ ፋኖ ብሔራዊ ንቅናቄ ከበላይ ዘለቀ እዝና ከምኒልክ እዝ የተውጣጡ የፋኖ ኃይሎች በወሰዱት እርምጃ ነው ታላቅ ድል መመዝገቡ የተነገረ። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ላስታ ሳምነው ኮር ስር የነብሮ ተወርዋሪ ኮማንዶ ብርጌድ ፋኖችና ከበላይ ዘለቀ እዝ ከሜጀር ጀነራል ዋንታ ባተ ኮር የተውጣጡ የፋኖ ኃይሎች በጋራ በመሆን በላስታ ግንባር የመንግስት ኃይል በሆነው ሰራዊት ላይ የሚያዳግም እርምጃ በመውሰድ አንጸባራቂ ድል መቀዳጀታቸውን ነው የምኒልክ እዝ ያስታወቀም። ትላንት ጥር 15 ቀን 2018 ዓ.ም ሬሽን ለመቀባበል መነሻውን ከላሊበላ ጋሽና እንዲሁም ከጋሽና ላሊበላ አድርጎ ሲንቀሳቀስ በነበረው ያገዛዙ ጥምር የጦር ሰራዊት ላይ ከማለዳው ጀምሮ እስከ እኩለ ቀን እላፊ ድረስ ከሁለቱ እዞች በተውጣጡ የፋኖ ኃይሎች ከባድ እርምጃ እንደተወሰደባቸው የታወቀ ሲሆን በዚህም በርካታ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። የነብሮ ኮማንዶ ብርጌድ በተለምዶ እንኳይበር ተብሎ በሚጠራው ቦታ ላይ የጥምር ኃይሉ አባላትን አይቀጡ ቅጣት ሲቀጠው፣ በተመሳሳይ የዋንታ ባተኮር የፋኖ ኃይሎች ደግሞ በተለምዶ ቆጋ ተብሎ በሚጠራው ቦታ ላይ ጥቁር አስፋልቱን ጠርቅም አድርገው በመዝጋት ክፉኛ ያገዛዙን ጥምር የጦር ሰራዊት መተውታል የተባለ። በዚህ ውጊያ ሙትና ቁስለኛ ከተደረጉ ያገዛዙ ወታደሮች መካከል በርካታ የጦር መሳሪያን በፋኖ ቁጥጥር ስር መዋሉን የምኒልክ እዝ የህዝብ ግንኙነት አስታውቋል። ከቋራም ሰበር የድል ዜና ሰምቷል። ጥር 14 ቀን 5ኛ ወር 2018 ዓ.ም በቋራ በሙር ወደ አባይ ዳር አቅጣጫ በፋኖ ኃይሎች ታምር ተሰርቷል። የመንግስት ኃይል መከላከያ ሰራዊት በሚሊሻዎች መንገድ መሪነት በአባይ ዳር የፋኖ አመራር አለ፣ ስለዚህ ማፈን አለብን በማለት ከበሙር ወደ አባይ ዳር ሲያመራ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ቀጠና የመይሳው ካሳ ሁለተኛ ኮር አካል የሆኑት በመይሳው ካሳ ሁለተኛ ኮር ምክትል ወታደራዊ አዛዥ በአርበኛ አየሌ ደገፈው የተመሩ አንደኛ ቋራ ኦሜድላ ክፍለ ጦር ከፍተኛ አመራሮች በአርበኛ አስፋው ባየ ሁለተኛ ካራማራ ክፍለ ጦር ከፍተኛ አመራሮች በአርበኛ ባበይ አንባዬ ሶስተኛ በገበየው ክፍለ ጦር ከፍተኛ አመራሮች በአርበኛ አስናቀው የተመራው ስብስብ ደፈጣ በመጣል በብልጽግና መንግስት ጥምር የጦር ሰራዊት ላይ ከፍተኛ ኪሳራ አድርሰውበታል ነው የተባለ። ይበንዲ እንዳለ መነሻውን ገለጎ ያደረገው የመንግስት ጥምር ኃይልም የፋኖ ኃይሎችን ለማፈን ወደ አባይ ዳር ቢያመራም አንደኛ ቁስለኛ ከ18 በላይ 12 በላይ የተደመሰሰ እንዲሁም በርካታ ምርኮኛና ከ600 በላይ የብሬን ጥይት አስመስክሯል። በተያያዘ የመንግስት ኃይሎች ክፉኛ ሽንፈትን በሌላ በኩልም አስተናግዷል። በትናንትናው ዕለት ጥር 15 2018 ዓ.ም የመንግስት ኃይል መነሻውን ማዕከላዊ ጎንደር አለፋ ወረዳ ጽደ ማርያም ከተማ በማድረግ ወደ ችማ ለምበዝ ቀበሌ ሚሊሻና መከላከያ ሰራዊት በመሆን የአርሶ አደሩን ትጥቅ ለማስፈታትና ለመዝረፍ አቅደው ወደ ቀጠናው መግባት ቢችሉም ከአድዋ ክፍለ ጦር አሃድ ተመርጠው ወደ ቀጠናው በተላኩ የፋኖ ኃይሎች ወደ አርሶ አደሩ ቤት ፍተሻም ለማድረግ እየተንቀሳቀሰ ባለበት ሰዓት ከፊት ለፊት መከላከያውን በመግጠምና ቆራጭ ኃይል በማስገባት ለመዝረፍ አስቦት የነበረውን እቅዱን ከማክሸፍ ባሻገር ሙትና ቁስለኛ አድርገውታል። በዚህ መብረቃዊ ጥቃት ጠላት የደረሰበት ኪሳራ 7 ሲደመሰስ 13ቱ ቆስሏል ነው የተባለ። ትላንት ቀኑን ሙሉ ከባድ መሳሪያ በመተኮስና በቁጥር በርካታ ኃይል በማስገባት ሙትና ቁስለኛውን ይዞ ወደ መጣበት ደግሞ የተረፈው ተመልሶ ገብቷል ነው የተባለ። በተመሳሳይ በጎንደር ከክምር ድንጋይ ከተማ በቅርብ ርቀት ጥራር ተብሎ በሚጠራው አካባቢ ላይ ፋኖ በፈጸመው ድንገተኛ ጥቃትም 24 የመንግስት ወታደሮች ሙትና ቁስለኛ ተደረጉ። ውጊያው እጅግ ፈጣንና አማራዊ ጀግንነትን ከጦር ሳይንስ ጋር ያዋሃደ ነበረም ተብሎለታል። በተመሳሳይ በዚህኛው ቀጠና ከክምር ድንጋይ በአካባቢው አጃ ተብሎ በሚጠራው መንደር ሬሽን ሲያንቀሳቅስ በነበረ የብልጽግና ወታደር ኃይል ላይ በተፈጸመ ደፈጣ ጥቃት ወታደሮቹ ከነጫኑት ሬሽን መውደማቸውን ለማረጋገጥ ተችሏል። ጀነራል አበባው ታደሰ ደግሞ ሸዋ መግባቱ ተነግሯል። ጀነራሉ ሸዋ የገባበት ሚስጥርም ተጋልጧል። ከአዲስ አበባ ተነስቶ ደብረ ብርሃን የገባው ደግሞ በሸዋ ቀጠና ያለውን የፋኖ እንቅስቃሴ ከቁጥጥራችን ውጭ ሆኗል በሚል ብልጽግና ያስቀመጠው የሸዋ ቀጠና ኮማንድ ፖስት ጥሪ ማድረጉን ተከትሎ ነው ተብሏል። ይህንን ተከትሎ ለመወያየትና ሚሊሻና አድማ ብተናን ለመገምገም በሚል ምክንያት ሲሆን ዋናው ዓላማ ግን ከአዲስ
አበባ አፍንጫ ስር ሆኖ አገዛዙን እያስጨነቀ ያለውን የፋኖ ኃይል ከሰም ኮርና አጼ ዘርዓ ያዕቆብ ኮር ላይ ዘመቻ ለመጀመርና አቅጣጫ ለማስቀመጥ መሆኑ ነው የተረጋገጠ። የመንግስት የአየር ኃይል ድንፋታ በበረታበት በዚህ ሰዓት ደግሞ ንብረትነቱ የአረብ ኤምሬት የሆነው ሊንግ ሎንግ የተባለ ድሮን በሁመራና በሱዳን ድንበር ለስለላ እንደወጣ ተጠልፎ ሁመራ አካባቢ መውደቁም እየተነገረ ይገኛል። አሁን የወደቀው ድሮን ባለፈው አፋር ግንባር ቡሬ ላይ የወደቀውን ጨምሮ አራተኛው ሲሆን ሶስቱ በዚሁ ሱዳን ድንበር ነው የወደቁት ተብሏል። ይህንንም ተከትሎ ጥቃቱን የሱዳን ጦር በራሱ አቅም ያደረገው አይሆንም ሳውዲና ግብጽ ናቸው በሚል በውል እስኪጣራ በድንበር የሚደረገው የድሮን ቅኝትም ቆሟል። አየር ኃይል ሙሉ ትኩረቱን በኦሮሚያና አማራ ክልል ላይ ብቻ እንዲሆንም አስጿል። ፋኖ ከግብጽ በተቀበለው መሳሪያ ድሮኖችን ጠልፎ ጣለብን እየተባለም ይገኛል። ይህ በእንዲህ እንዳለ ደግሞ ትላንት በቀን 15 5ኛ ወር 2018 ዓ.ም በጎጃም 60 የሚሊሻ አባላት 2 ብሬንና 45 ክላሽ በመያዝ 66ኛ ክፍለ ጦርን ተቀላቅለዋል። ከደርዘን በላይ የመከላከያ አባላትም ለፋኖ ሰራዊት እጃቸውን ሰጥተዋል። ጀነራል መሐመድ ተሰማም ይህንን ተከትሎ ላለቀው ሪፖርት ሲያደርግ ከአንድ ሰራዊት ብቻ በ6 ወር ውስጥ 23000 ሰራዊት የገባበት ጠፋይ ብሏል። የመንግስት ኃይል እየደረሰበት ባለው ምትም ምክንያት መደበኛ ሰራዊቱ ወደ መስመራዊ መኮንኖች ፊቱን አዝሮ ጥያቄውን አብስቷል ነው የተባለ። በጥቅሉ የአማራ ፋኖ አንድነትን ተከትሎ ከስምሪት ቀጠናቸው በመጥፋት ፋኖን የሚቀላቀሉ ወታደሮች ቁጥር ከወትሮ በተለየ ሁኔታ አሁን ላይ ጨምሯል ተብሏል። ወታደሮቹ በጉጉት ሲጠብቁት የነበረው የፋኖ አንድነት መበሰሩን ተከትሎ ጨርቄን ማቄን ሳይሉ ከቡድን መሳሪያ ብሬንና ስናይፐር ጀምሮ ሙሉ ትጥቃቸውን እንዲያዙ ፋኖን በገፍ እየተቀላቀሉ መሆኑን ካሰባሰብነው መረጃ ለማረጋገጥ ችለናል። በአጠቃላይ የአማራ ክልሉ ወቅታዊ ሁኔታን በተመለከተ ደግሞ አዳዲስ መረጃዎች ወጡ ሲሆን በዚህ ሳምንት በአማራ ክልል በሚገኙ 9 የዞን አስተዳደሮች ከ24 በላይ ወረዳዎች ወይም ከተማ አስተዳደሮች ውጊያዎችና የመብት ጥሰቶች ተመዝግቧል። በኦሮሚያ ክልል ምስራቅ ወለጋ ዞንም እንዲሁ የሰብአዊ መብት ጥሰቶች ተመዝግቧል። በአማራ ክልል በሰሜን ወሎ፣ ምዕራብ ጎጃምና ሰሜን ጎጃም ዞኖች በራያ ቆቦ፣ ጃቢ ጠናንና ልማና ዴንሳ ወረዳዎችም የንጹሃን ዜጎች ጉዳት ደርሷል። በኦሮሚያ ክልል በምስራቅ ወለጋ ዞን በሰቡት ስሬ ወረዳም በተመሳሳይ የዜጎች ጉዳት መድረሱ ተመላክቷል። በዚህ ሳምንት በአማራ ክልል በዋግምራና ሰሜን ወሎ ዞኖች በሳህላ ሰየምትና በራያ ቆቦ ወረዳዎች የሰው አልባ አውሮፕላኖች እንቅስቃሴም ታይቷል። በዋግምራ ዞን ሳህላ ሰየምት ወረዳ በሰው አልባ አውሮፕላን በደረሰው ጥቃትም በአገዛዙ ታጣቂዎችና በሰላማዊ ሰዎች ላይ ጉዳት መድረሱ ተረጋግጧል። በተጨማሪም በኦሮሚያ ክልል በምስራቅ ወለጋ ዞን የሰው አልባ አውሮፕላን ቅኝት መደረጉንም ለማወቅ ተችሏል። በሰሜን ወሎና በምዕራብ ጎጃም ዞኖች በአላማጣ ከተማና በጃቢ ጠናን ወረዳ የዘፈቀደ እስሮች ደግሞ ተፈጽሟል። የአላማጣ ከተማው እስር በትግራይ ህዝብ ነጻ አውጪ ግንባር ትነግ ኃይሎች የተፈጸመ ነው። በተመሳሳይ የትነግ ኃይሎች በአማራ ክልል በዋግምራ ዞን ኦፍላ ወረዳ በሰላማዊ ሰዎች ላይ አፈናም ፈጽሟል። በዚህ ሳምንት የፋኖ ኃይሎች የአማራ ፋኖ ብሔራዊ ንቅናቄ አፋባ የተሰኘን ከሁለቱ የፋኖ ድርጅቶች ማለትም አፋባ እና አፋድ የተዋቀረው ውህድ ድርጅት መመስረታቸውም ሌላኛው የሳምንቱ ክስተት ነው። በዚህ ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት በራያ አካባቢ በሚኖሩ የሃይማኖቱ አባላት ላይ ደግሞ በትነግ ወታደሮችና መንበረ ሰላማ ተብሎ በሚጠራ የሃይማኖት ቡድን እየደረሰ ያለውን በደል በዝርዝር በማስቀመጥ መግለጫም ሰጥቷል። ይህ በእንዲህ እንዳለ ደግሞ ከጎንደር ቀጠና መግለጫ ሰጥቷል። በትናንትናው ዕለት በክልሉ መንግስትና በአፋድ መካከል የተደረሰውን የሰላም ስምምነት ተከትሎ በታች ጋይንት ወረዳ ሲንቀሳቀሱ ነበሩ የተባሉ ታጣቂዎች ወደ ሰላም ገቡ የሚል ዜና በመንግስት በኩል መነገሩ አይዘነጋም። ይህንን የመንግስትን ዜና ተከትሎ ደግሞ ከራስ ጋይንትና ዙሪያ ካሉ ፋኖች መግለጫ የተሰጠ ሲሆን እኛ ግብ ቀርጸን የትኛውም ወጀብ የማያስደነግጠን የህዝባችን አደራን ህይወታችንን ገብረን በየፍልሚያው አውድ በድል ደምቀን የምንታይ ጸረ አማራ ትርክትን ቀድመን የአማራ ህዝብ እንባን አብሰን ነጻነትን የምናውጅ ታጋዮች ነን። በትግል ሂደት ውስጥ ለዓላማ የማይታመኑ በጽናት የማይዘልቁ ሰርጎ ገቦች እንደሚፈጠሩ ትናንትም በሀገር ክብር አባቶቻችን ሲፈትናቸው የነበረ ዛሬም ያለ ነገም የሚኖር ሀቅ እንደሆነ አልዘነጋንም። ዛሬም ከትግል በሚያፈነግጡ አንዳንድ ግለሰቦች የምንደናገጥ ሳንሆን እንክርዳዱ ከስንዴው እየተለየ ትግላችን በጊዜ ሂደት እየጠራ መሄዱን የምንረዳ አርበኞች ነን። የጠራ ዓላማ የሌለውና የተነፈሰ ጎማ ረጅም መንገድ አይጓዝምና ትግላችን
ሰነፎችንና ዓላማ ቢሶችን በየመንገዱ እያራገፈ እውነተኛ የነጻነት ጉዞ እንደሚቀጥል ማስገንዘብ እንወዳለን። ታማኝ እረኛ የአህያ መዥገር ይነቅላል እንዲሉ በወቅቱ በተፈጠረው የብልጽግናን ፖለቲካ ለማሞቅ ብለው ራሳቸውን እሳት ላይ የጣዱ የነጻነት ትግሉን በግል ጥቅም ሲሉ የገበሯቸውን ወንድሞች ዘንግተው ራሳቸውን የሸጡ ከመንግስት ጎን ቆመው ከአጃቢዎቻቸው ላይ ጭምር ምላጭ የሳቡ አምናቸው የነበረውን ህዝብ አጡ እንጂ የነሱ ክዶ መሄድ ብናይ ታክል የአማራን ትግል ወደ ኋላ አይመልሰውም። ይልቁንም ተራራ የሚያክል ነውር ተሸክመው ታሪክ ተጸይፎ የሚያሾፍባቸው መሆናቸውን መገንዘብ ተገቢ ነው። የራስ ጋይንት ህዝብ በዚህ ወቅት የተፈጠረው ክስተት ትዝብት የሚጥል ቢሆንም ብርቱ መስዋዕትነትን ከፍለው የነጻነት ፍቅር የበዛበት ልብ ውስጥ የተሰባሰቡ እምነት፣ አቋምና ጽናት ያላቸው ጀግኖች ወልደሃና በጠራ አዲስ ክፍለ ጦር መስርቶ ግሎ በማይበርድ የትግል ወኔ ነጻነታችን እንደ ሌሎች ወንድሞች እናውጃለን። ነገ የኛ ቀን ከፊታችን ይወለዳል። ማንነታችን ከፍ ብሎ ይደምቃል። የተቆጠሩ የአማራ ጥያቄዎችን ለማስመለስ መሆኑን የማንዘነጋ ላፍታም ቢሆን ከተነሳንለት ዓላማ ፈቀቅ የማንል ለዚህም አንድያ ነፍሳችንን የሰጠን ልጆች ቃል ኪዳን አድሰን በጠራ መስመር የምንጓዝ መሆናችንን እንገልጻለን ሲል ራስ ጋይንት ክፍለ ጦር አሳው ወልቃይትን በተመለከተ እየተሸረበ ያለው ሴራ ደግሞ ከወትሮ የተለየና እጅግ የረቀቀ ሆኗል። የደረሰን መረጃ እንደሚያመለክተው የፌዴራል መንግስቱ ወልቃይትን ከአማራው ለመንጠቅ ትልቅ ሴራ እየሰራ ይገኛል። የፌዴራል መንግስቱ በጌታቸው ረዳ በኩል የትግራይ ወጣቶችን እየመለመለ በፋኖ ስም ወደ ቀጠናው ለማስገባት እየሞከረ ነው ተብሏል። የአማራ ፋኖን ስም ልብስና መፈክር በመጠቀም ወደ ወልቃይት ሰርጎ በመግባት ከውስጥ ጥቃት የመሰንዘርና ተከዜ ዘብ ጋር ለመዋጋት እየሞከረ ይገኛል። አማርኛ ቋንቋን አቀላጥፈው የሚናገሩ የትግራይ ወጣቶችን መልምሎ የፋኖን ልብስ አልብሶ ማሰልጠን ዓለም አቀፉን ማህበረሰብ ለማታለልና የአማራን ትግል በሽብርተኝነት ለማስፈረጅ የታለመ ታላቅ የክህደት ቁማርም አቅዷል። የዚህ ሴራ ዋነኛ ግብ ወልቃይትን በኃይል መያዝ ብቻ ሳይሆን የአማራን ህዝባዊ ትግል ከውስጥ መበታተን ነውም ተብሎለታል። ህዝቡ የራሳችንን ኃይል መጣልን በሚል ስሜት ጥንቃቄ እንዲያጓድልና በራፉን በልበ ሙሉነት እንዲከፍት ለማድረግ ነው። ሰርጎ ገቦቹ ልክ እንደ ወዳጅ ተቀባይነት አግኝተው ቁልፍ የሆኑ የመከላከያ መስመሮችን ከያዙ በኋላ እውነተኛ ወረራ ሲጀመር ህዝቡና የጸጥታ ኃይሉ ግራ እንዲጋቡ